ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የጄሪ ፋሚሊ ቤተሰቦች ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ሳምንታችሁ እንዴት አለፈ? እኔ ጋር ሁሉ ሰላም ነው። ይኸው እንግዲህ ዛሬ መኪና ለመለማመድ ብዬ ወጥቻለሁኝ። እንግዲህ ደስ የሚል አየር ነው ያለው። እንግዲህ ሳውዲ የምታውቁት ሳውዲ እንግዲህ የምትኖሩ እንግዲህ ታውቁታላችሁ። ሰሞኑ በጣም ኃይለኛ ሙቀት ነው ያለው። ዛሬ ግን ትንሽ አየሩ ትንሽ ደስ ይላል እና እስኪ ለምን ዛሬ ወጥቼ መኪና ልለማመድን ብዬ ወጣሁኝ። ከሚገርማችሁ ነገር ላይ በጣም ነው መኪና መለማመድ በጣም የብዙ አመት ፍላጎቴና ምኞቴ ነበረ። ምንም ስላልተመቸኝና ስላልተሳካልኝ እንግዲህ ያው ለሁሉም ነገር እንግዲህ አልሐምዱሊላህ ጊዜና ወቅት አለው። ያው እስኪ ዛሬ እንግዲህ ተመችቶኛልና እስኪ ለምን አልወጣም ብዬ ወጣሁኝ። ያው ያያችሁኝ ነው እንግዲህ እየነዳሁኝ ነው። ደስ የሚል ነገር አለው ይመስለኛል። እንግዲህ ዛሬ ከሚገርማችሁ ነገር ሁለተኛ ቀኔ ነው እየተለማመድኩ ነው ያለሁት። ይቅርታ አድርጉልኝ፣ ትንሽ ሰሞኑን ጉንፋን ቢጤ ይዛኛለችና ጎሮሬ አካባቢ እና ቤተሰቦቼ ያው ደስ የሚል ቆይታ ነው ያለኝ። እንግዲህ ይኸው እያያችሁኝ ነው። መኪና መለማመድ በጣም ከባድ ነው፣ ግን ደግሞ በቃ ውስጣችሁን ራሳችሁን ካሳመናችሁ ደግሞ ምንም የሚከብድ ነገር የለውም። በጣም ደስ የሚል ነገር ነው እና እስኪ ከልጆቼ ጋር እና ከባለቤቴ ጋር ዛሬ ወጥቻለሁኝ። እዛው ሰፈራችን አቅራቢያ ያለው ሜዳ ላይ ነው እየተለማመድኩኝ ያለሁት። ደስ የሚል ቆይታ ነው። እናንተም ደግሞ ያው ደስ የሚል ቆይታ እንደሚኖራችሁ ከኔ ደግሞ ብዙ ትምህርት እንደምታገኙ ደግሞ ተስፋ አደርጋለሁኝ። በተለይ ደግሞ በስደት ያላችሁ በተለይ ማዳም ቤት የምትሰሩ እስከ መቼ ድረስ በቃ ለእናንተ ትልቅ ትምህርት ይኖራችኋል ብዬ ከኔ እንግዲህ ትልቅ ትምህርት ታገኛላችሁ ብዬ አስባለሁኝ። እኔ በጣም ከሚገርማችሁ ነገር ታውቃላችሁ፣ ሳውዲ ያላችሁ በጣም መሻወር እንግዲህ በጣም ታክሲ በጣም ከባድ ነው። ከዚች ለሚሄድ ራሱ በጣም ወደ ያው አለማይባል ነገር 20-30 ነው የሚያስከፍሉ። ያው ረዘም ያለ መንገድ ከሆነ ደግሞ ያው ታውቁታላችሁ ከባድ ነው፣ አስቸጋሪ ነው። በተለይ ደግሞ እዚህ ሀገር ስትኖሩ ያለ መኪና ከባድ ነው እና ሀባይቢ ምንድነው ልላችሁ የፈለኩት ያው ከባድ ነው። እኔ በጣም አስቸጋሪ ነው ትንሽ ያው ከባለቤቴ ጋር ከስራም አኳያ እንግዲህ ልጆች ትምህርት ቤት መውሰድም ማምጣትም ከባድ ነው፣ አይመችም። እና እኔ በራሴ ላይ በጣም ትልቅ ውሳኔ ነው የወሰንኩት። ለምን መኪና መንዳት አልለማመድም፣ ልጆቼንም መውሰድም ማምጣትም እንዲያስችለኝ ማለት ነው። ያው እንደነገርኳችሁ ያው በተለይ እዚህ ሀገር ትምህርት ቤቶች አሉ የመንግስት የሚማሩ እንግዲህ ያው ባሶች አሉ፣ የተለያዩ ባሶች አሉ። ግን ደግሞ ያው ሁሌም ባስ እንግዲህ አንዳንድ ብልሽትም አንዳንድ ነገር ሊያጋጥም ስለሚችል ያው ከዛ ሁሉ አንፃር ለምን መኪና ልለማመድም ብዬ ወስኜ ወጣው ለመለማመድ ዛሬ ማለት ነው። እና እንደምታዩ እንግዲህ ወደ ግራም ወደ ቀኝም እያልኩኝ እንግዲህ እየተለማመድኩ ነው። በጣም ከባዱ ነገር እኔ ወደፊት ሳይሆን ወደ ኋላ የመመለሱ ነገር ነው እንጂ የሚከብደው ወደፊት ምንም የሚከብድ ነገር የለውም። ወደ ግራና ወደ ቀኝ ምንም የሚከብድ ነገር የለውም። ትንሽ ወደ ኋላ የመግባቱ ነበረ ትንሽ ያስቸገረኝ። ያው እንደነገርኳችሁ ሁለተኛ ቀኔ ነው ዛሬ እና ትንሽ ወደ ኋላ መግባቱ ነበረ። ያው ወደ ኋላም ያው ያያችሁኝ ነው እንግዲህ በደንብ በዚች 2 ቀን ውስጥ እንግዲህ በደንብ ትንሽ እንትን ብያለሁኝ፣ አውቄዋለሁኝ፣ ችዬበታለሁኝ ለማለት ነው። እና ሀባይቢ እህቶቼ በተለይ እህቶቼ በስደት ያላችሁ በስደት ሀገር በጣም ከባድ ነው። በስደት ሀገር ያላችሁ መዳም ቤት የምትሰሩ መዳም ቤት እንግዲህ እስከ መቼ ድረስ ያው ሁላችንም የምናውቀው እንግዲህ በስደት ሀገር ላይ ለምን ወደ ስደት እንደወጣን ለምን አላማ እንደሆነ እንግዲህ ሁላችንም እናውቀዋለን። እናም እስከ መቼ ማዳም ቤት ሁሉም ነገር እያደገ ነው፣ እየተቀየረ ነው። ግን እስከ መቼ ድረስ በቃ ማዳም ቤት እንቀጥላለን? ያው ወጥቶ መኪና ተለማምዶ ላይሰንስ ይዞ የራስን ስራ መስራት በጣም ደስ ይላል።
ወጣችሁ የለ ገባችሁ የለ ማንም የሚላችሁ ሰው የለም። በራሳችሁ በቃ አለ አይደለ? በጣም ብዙ በቃ እናንተ አንደኛችሁን ላይሰንሳችሁን ከያዛችሁ በቃ በተለያየ መንገድ በቃ እንደ ፍላጎታችሁ መስራት ትችላላችሁ። ልጅ ማምጣት ማመላለስ በጣም እንዴ ለአንድ ልጅ እዚህ ሀገር የሚከፈሉ እንግዲህ ታውቃላችሁ። እንግዲህ እዚህ ሀገር የምትኖሩ ማለት ነው ለአንድ ልጅ ቢያንስ እስከ 600 እስከ 800 ይከፈላል። አንድ 3-4 ተማሪ እንኳን ብትይዙ እንግዲህ አስቡት። ከመዳን ቤት በተሻለ ክፍያ እንግዲህ አያችሁ አይደለ? በጣም ከመዳን ቤት በተሻለ ክፍያ ራሳችሁ ማኖር ማስተዳደር ትችላላችሁ። ማንም ሰው በቃ ወጣሽ የለ ገባሽ የለ ዘገይሽ የለ የት ሄድሽ የለ ምንም ነገር በጣም በጥሩ ዋጋ ደሞዝ ራሳችሁን ማሳደግ ትችላላችሁ። እመኑኝ ነው የምላችሁ። በጣም እኔ ስንት ጊዜ ራሱ በዚህ ጉዳይ ላይ ቪዲዮ ሰራለሁ ብዬ ነበረ። ያው ዛሬ ቀኑ ደረሰና ዛሬ ልሰራ ተገደድኩኝ ማለት ነውና ውዶች እናንተ ሁላችሁም እንግዲህ ያው የራሳችሁ እንኳን ዋይፋይ እንኳን ባይኖራችሁ መዳም ቤት እንግዲህ ማንኛውም ቤት ዋይፋይ አለና ዋይፋይ ካላችሁ በርግጥ ያው ስራ ይበዛባችኋል አውቃለሁኝ። ግን ደግሞ በቃላል ከዛች ከምትተኙባት ሰዓት ላይ ትንሽ ቀንጨብ አድርጋችሁ ግማሽ ሰዓት ወይም 1 ሰዓት ላይ ቀንጨብ አድርጋችሁ ሙሉ ጊዜያችሁን ዩቲዩብ ላይ አሳልፉ። እኔ ዩቲዩብ ላይ በጣም ብዙ ነገሮችን ተምሬበታለሁኝ። ጥሩ ነገርም ወስጄበታለሁኝና ከዩቲዩብ ላይ ሙሉ ጊዜያችሁን ብታሳልፉና በጣም ብዙ ትምህርቶች ታገኙበታላችሁ። እኔ ምንድነው ያደረኩት? እኔ ወደ መኪና መለማመጃ ትምህርት ቤት ሄጄ እዛ ከመማር መጀመሪያ ላይ እዚሁ አቅራቢያ ላይ ሰፈር ውስጥ ካለው ላይ ልለማመድና እዚህ እንደምታዩኝ ያላችሁት እንግዲህ ሜዳ ላይ ከተለማመድኩኝ በኋላ በጣም ጭብጥ የሆነ ነገር ካገኘው በኋላ በቃ ለራሴ በቃ ምንም እንትን እንደማይለኝ በቃ ይሄን ያህል በቃ ደረጃ ላይ ደርሻለሁኝና ሄጄ ግድ መፈተን አለብኝ ብዬ እኔ በራሴ ላይ ወሰንኩት ነገር ይሄ ነው። ከተለማመድኩኝ በኋላ ሄጄ እዛ ፈተና ለመፈተን ብቻ ነው የፈለኩት እና ያው ሁለተኛ ቀኔ ነው ዛሬ። በደንብ አድርጌ ከተለማመድኩኝ በኋላ ግራና ቀኙን ያው እንደነገርኳችሁ ወደፊት ወደ ጎንና ወደ ግራ ምንም ነገር የሚከብድ ነገር የለውም። የሚከብደው ትንሽ ወደ ኋላ የመግባቱ ነገር ነው እንጂ የኋላውን ደግሞ አልহামዱሊላህ በዚች 2 ቀን ውስጥ እንግዲህ በጣም ተሽያለሁ ብዬ አስባለሁኝ። እስቲ እናንተም ደግሞ እስኪ ስለ አነዳዴ ስለ ሁለተኛ ቀን እንግዲህ ትላንትናና ዛሬ ነው እንግዲህ እንትን ያልኩትኝ። እስኪ እንዴት ናችሁ? አስተያየታችሁ እስኪ ኮሜንት ላይ እስኪ ያስቀምጡልኝ። እንዴት ነው አነዳዴ በዚች 2 ቀን ውስጥ ማለት ነው? ያላችሁን አስተያየት እንግዲህ ኮሜንት ላይ አስፍሩልኝ። እኔ በጣም ደስ በሚል እንግዲህ ሁኔታ እንግዲህ ያው እየነዳሁኝ ነው፣ ደስ ብሎኛል። እና እንዳልኳችሁ ላይሰንሳችሁን ለማውጣት ቢያንስ 2 ወር 3 ወር ቢፈጅባችሁ ነው። በጣም ቀላል በሚባል ዋጋ ማለት ነው። እንደነገርኳችሁ እኔ ሰፈር ውስጥ እንደዚህ ከተለማመድኩኝ በኋላ እንግዲህ እዛ ሄጄ የ1 ወር ኮርስ ብቻ ነው መውሰድ የምፈልገው። ምክንያቱም ፈተናው ማለፍ አለብኝ። ቢያንስ እንዚህ 700 ሪያል ከከፈላችሁ በኋላ ለፈተናው ማለት ነው እንዳትወርቁ ማለት ነው። ምክንያቱም 700 ከከፈላችሁ ሪያል እንዳትቀልጡ ማለት ነው። ያ ሁሉ ነገር እንዳይሆን ተለማምዳችሁ ሁሉ ነገር ካስተካከላችሁ ከጨረሳችሁ በኋላ ሄዳችሁ ብትፈተኑ ይሻላል። እንደዛ ነው የምለው። ምክንያቱም እንዳትከስሩ ማለት ነው። 700 የአይን አሻራ አለ 100 ሪያል። ከዛም ደግሞ ያው ለመፈተንና ላይሰንሳችሁን ለመቀበል ደግሞ 700 ሪያል አለ። ያ ሁሉ ነገር እንዳትከስሩ እንደነገርኳችሁ ተለማምዳችሁ በደንብ አድርጋችሁ አውቃችሁ ሄዳችሁ እዛ የ1 ወር ኮርስ ወስዳችሁ ተፈትናችሁ ላይሰንሳችሁን መውሰድ በጣም ቀላል ነገር ነው። ይሄ በጣም ትልቅ ለውጥ ነው። ማዳም ቤት ከሚከፈላችሁ ይሄኛው በ2 እጥፍ ማለት ነው ለራሳችሁ ማለት ነው። እና እኔ እንግዲህ በጣም ደስ ብሎኛል። እንግዲህ ይሄው እንደምታዩኝ ከልጆቼና ባለቤቴ ነው ያለማመደኛለው በግራ ወደ ቀኝ እያለ እንግዲህ ያው ትንሽ አስቸጋሪ ነው። ያው ግን ምንድነው በቃ ኮንፊደንስ ሊኖራችሁ ይገባል። በራሳችሁ በቃ እምነት ማሳደር በቃ መተማመን። ሁሉ ነገር ቀላል ነው በጣም
እንዳና በርቱ፣ ጠንክሩልኝና ላይሰንሳችሁን አይዛችሁ። በነገራችን ላይ ስለ ላይሰንስ ምንድነው ላይሰንሳችሁ እዚህ ሀገር የ2 አመትና የ4 አመት ነው። የ4 አመት እንደምንም ብላችሁ የ2 አመቱ ያው ማውጣት ትችላላችሁ። ግን የ2 አመቱ እንደምን ብላችሁ አንደኛችሁ የ2 አመቱ ምንድነው 400 ሪያል ነው የ2 አመቱ። የ4 አመቱ ደግሞ በፊት 400 ነበር፣ አሁን ግን ወደ 500 ሆኗል። እና እንደምንም ብላችሁ እሱን ካወጣችሁ ሁሉ ነገር ቀላል ነው እህቶቼ። ሰው ሀገር የአንደኛችንን መተናል። መለወጥ መቀየር ካለብን ደግሞ የመጣንበትን አላማ አለመርሳት። ሀባይቢ በጣም ቀላል ነው። እውነቴን ነው የምላችሁ። እኔ በጣም የሚከብድ በቃል አይደለ መኪና መንዳት በጣም የሚከብድ ነገር ነበር የሚመስለኝ ማለት ነው። ፍራቻ ዋነኛው ነገር ፍራቻችሁ ማስወገድ ነው። ፍራቻችሁ ማለት ነው። ፍራቻችሁን ካስወገዳችሁ ሁሉ ነገር በጣም ቀላል ነው። መኪና ለመንዳት እንግዲህ ሁሉ ነገር ራስን አሳምኖ ነው መውጣት ያለበት። እንግዲህ መኪና የሚባል ነገር እንግዲህ ከባድ ነው። ወደ አስፋልት መውጣት ከባድ ነው። ፍራቻችሁን ግን ካስወገዳችሁ እመኑኝ በጣም በቃ ምንም የማይቻል ነገር የለም። ሁሉ ነገር ይቻላል። ሴት ልጅ ልክ እንደ ወንድ ልጅ መንዳት ትችላለች። በቃ እዚህ አሁን በጣም ብዙ ሴቶች እንግዲህ ወጥተዋል። አልহামዱሊላህ በጣም ብዙ ሴቶች አሁን ወጥተዋል እዚህ ያለውበት ሀገር ማለት ነው። በቃ ይሄ ምንድነው ምንም በቃ የማይቻል ነገር እንደሌለ ነው በቃ እኔ ያየሁበት ማለት ነው። እኔስ ከማን አንሳለሁ ብዬ ያው እንግዲህ ሴቶች እህቶቼ ወገኖቼ እንግዲህ እኔ ያው ወጥቻለሁኝ እንደምታዩኝ ያለ እንግዲህ ወደ ግራ ወደ ቀኝ እየተዟዟርኩኝ እንግዲህ በጣም ሙቀቱ እንግዲህ አሁን ትንሽ እየሞቀ ነው እየመጣ ነውና ትንሽ ጠዋት አካባቢ ነበር የወጣሁት። ያው ወደዚህም ወደ ግራም እያልኩኝ እንግዲህ ያው እንደምታዩኝ እንግዲህ በጣም ደስ ብሎኛል። እስኪ የሰው ደስታ እንግዲህ የሚያስደስተው እስኪ ኮሜንት ላይ እስኪ ያስቀምጥልኝ። በርቺ ጠንክሪ በሉኝ። ሁላችንም እንደጋገፍ እንበረታታ። አያችሁኝ አይደለ? እንዴት አያችሁኝ? ተማሪና አስተማሪ ሆነን ነው እንግዲህ ባለቤቴና እኔ ወደዚህ ነይ ወደዚህ መልሽው ወደፊት ወደ ግራ እያለኝ እንግዲህ ያው በመታዩኝ አይነት መልክ እንግዲህ ያው እየነዳሁኝ ነው ያለሁት። ቪዲዮዬን እንግዲህ እስቲ ከወደዳችሁት እንግዲህ ለሁሉም አጋሩ፣ ለሁሉም ትምህርት ይሆናል ብዬ ስላሰብኩ ነው። በርቺ ጠንክሪ ብላችሁ አበረታታቱኝ። እንደጋገፍ፣ ሁላችንም እንደጋገፍ። ሰው ሀገር ነው ያለነው። ላይክ እያረጋችሁ ለእናንተ ምንም የሚቀንስባችሁ ነገር የለም። የ1 ሰከንድ ስራ ነች። ለኔ ግን በጣም ይጠቅመኛል ውዶቼ። ላይክ እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ እንግዲህ አበረታቱኝ። የዛሬ ቪዲዮ እንግዲህ ይሄንን እንዳያችሁት ይሄንን ይመስላል። በቀጣይ ቪዲዮ እንግዲህ እስከምንገናኝ እንግዲህ መልካሙን ሁሉ ለእናንተ እመኛለሁ።